ሰላም ሰላም ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን አዲስ አፕ ላስተዋወቃችሁ ነው። እሱም ሃላል ላይቭ ይባላል። ሃላል ላይቭ የሚባለው አፕሊኬሽን ምንድነው ስንል ሃላል ላይቭ ማለት አሁን በኢትዮጵያ የሚሆን በሌሎች ሀገራት ገንዘብ እየተሰራበት ያለ አፕሊኬሽን ነው። ሃላል ላይቭ ማለት ቮይስ ስትሪም የሆነ ላይቭ የሌለው በቮይስ ብቻ የሚሰራ አፕ ሲሆን በዚህ ቪዲዮ ደግሞ ከና አከፋፈቱና አሰራሩ ሙሉ ቪዲዮ የሚያሳይ እጋብዛችኋለሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት እኔ አሁን ሊንክ ተልኮልኝ ነው እየገባ ያለሁት። እንደምታዩት በዋትስአፕ የሚሆን በቴሌግራም ሊሆን ይችላል። ሊንክ ሲላክላችሁ ትገባላችሁ። ከዛ እንደዚህ አይነት ያመጣላችኋል እንደምታዩት። ከዛ ዳውንሎድ የሚለውን አንድ ጊዜ እንጫነዋለን። ከዛ ቀጥታ አውቶማቲካሊ ወዴት ይወስደናል? ወደ ፕሌይ ስቶር ይወርደናል። እኔ ኦልሬዲ ስላወረድኩት ነው ኦፕን ያለኝ። እናንተ ከኢንስታል ነው የሚለው ኢንስታል አድርጉት። ከዛ ኦፕን እለዋለሁ። ከዛ እዚህ ጋር ያመጣልኛል ምልክት። በምንድን ነው መክፈት የምትፈልገው ይለኛል። በጉግል ይለኛል፣ በኢሜል እና ደግሞ በሳይኒን ዊዝ አካውንት። ይሄ አካውንት ሲኖር ሳይኒን ለማለት የሚያገለግል ነው። ኦኬ። እና እዚህ ጋር እኔ መክፈት የምፈልገው በጉግል ነው። በጉግል እንዳልኩት ኢሜሎችን ዝርዝር ያመጣልኛል። በመጀመሪያው ፈለኩኝ አሁን እኔ መክፈት። ከዛ ኢንተርፌሱ ይህን ይመስላል ማለት ነው። ሃላል ላይቭ ከፍተን ብቻ እንደዚህ ዝም አንልም። እንዴት ነው የምንሰራው የሚለውን ስናይ እዚህ ጋር እንደምታያቸው 3 አይቀኖች አሉ። ሆም የሚል መሀል ላይ ማኔጅ ይላል፣ ሚሴጅ ይላል፣ ይቅርታ። ከዛ ይላል ደግሞ እዚህ ጋር እና እዚህ ጋር ማወቅ ያለባችሁ ቲፕ ስነግራችሁ ኤጀንቶችም ሆነ ሆስቶችም እዚህ ጋር ስነግራችሁ ኤጀንቶች ከገባችሁ በኋላ የራሳችሁን ቤት ክሬት አድርጋችሁ ነው የሚሰራላችሁ የሚቆጥርላችሁ አስካችሁ የራሳችሁን ቤት ክሬት እንዴት እንደምታደርጉ አሳያችኋለሁ። ሆስቶች ደግሞ የራሳችሁን ቤት ክሬት ማድረግ ትችላላችሁ። ነገር ግን የሌላን ቤት መስራት ትችላላችሁ። እናንተ ሌላን ቤት ሄዳችሁ መቀመጥ ትችላላችሁ። ታስካችሁ ይቆጥርላችኋል ማለት ነው። ኦኬ። እዚህ ጋር እንዴት ነው ቤታችንን ክሬት የምናደርገው ስንል እዚህ ጋር ሆም የምትለው ውስጥ ስንገባ ይሄ ማይክ ምልክት ያመጣልናል። ከዛ አንድ ጊዜ ስንጫነው እሱን እኔ እዚህ ጋር ገብቼ ማላሳያችሁ ማይኩ እዚህ ጋር ስለሚያቆም ነው። ስለዚህ እናንተ ስትገቡ እዛ ውስጥ ኢንፎርሜሽን ሙሉ ይላችኋል፣ ፎቶ አስገቡ ይላችኋል። የራሳችሁን ማድረግ ትችላላችሁ፣ የሌላም ማድረግ ትችላላችሁ፣ ሎግ ማድረግ ትችላላችሁ። እና ደግሞ ሌላ ምን አስገቡ ይላችኋል? የቤታችሁን እስኪ እንትን ማብራሪያ አስገቡ ይላችኋል። ዌልካም ሊሆን ይችላል፣ እንኳን ደህና መጣችሁ፣ ሌላ ሳምቲንግ ደስ ያላችሁም ሌላም ነገር ሙሉ ይላችኋል። ቤታችሁን ክሬት ታደርጋላችሁ ማለት ነው። በዚህ መልኩ እዚህ ውስጥ ገብታችሁ እና እዛ ውስጥ ገብተን ምንድነው የምንሰራው ሲሉ ግን በመጀመሪያ በተለይ ለኤጀንቶች እዛ ውስጥ ከገባችሁ በኋላ አልቆጠረልንም ትላላችሁ። ግን ከገባችሁ በኋላ ወንበር መንካት አለባችሁ። ኦኬ፣ ወንበር ንቁ። አለበለዚያ እንደገባችሁ ብቻ እራሱ አያስቀምጣችሁም ወንበር ላይ። እናንተ ከነካችሁት በኋላ ነው የምትቀመጡት። ኦኬ፣ ስለዚህ ወንበር መንካት እንዳትረሱ። ሌላ ደግሞ መረጃው ዋናው ልንገራችሁ። ገብታችሁ ስትቀመጡ ሚውት አይደረግም። ሚውት አታድርጉ፣ ይቀጣችኋል። ኦኬ፣ ምክንያቱም ሚውት እንድታደርጉ አይፈቅድላችሁም ማለት ሚውት ማድረግ የለባችሁ። ነገር ግን ድምጻቸውን የሁሉንም ኦፍ ማድረግ ትችላላችሁ። የሁሉንም ድምጽ እዛ ቤት ያለውን ከረበሻችሁ ኦፍ ማድረግ ትችላላችሁ ድምጻችሁን። እና ደግሞ የእናንተ ሆስቱ ናቸው የእናንተ ኤጀንት ሚውት ካደረጋቸው ችግር የለም። እናንተ የምታደርጉትን ነው የሚቀጣቸው። ኦኬ። እና ታስካችንን ደግሞ እንዴት እንሰብስብ፣ ስንት ሰዓት ተቀምጠን ስንት ይሰጠናል የሚለውን ስናይ ታስክ እዛ ወንበር ላይ እንደተቀመጣችሁ ሰቡት። ከተቀመጣችሁ በኋላ ነው ታስኩን የምትሰበስቡት እንደሚታወቁ። ከዛ ታስካችሁን ለማግኘት እዚህ የሚለው ውስጥ ገባላችሁ አንድ ጊዜ። ከዛ ታስክ የሚላል እዚህ ጋር አንድ ታስክ የሚላል አንድ ጊዜ ስትነኩት ታስክ የሚለውን ወዴት ያስገባችኋል? ክሌም የምትሉበት ወይም ሪሲቭድ የምትሉበት ቦታ ያሳያችኋል። ለምሳሌ ይሄ አሁን 7 ቀን ያለፈው አካውንት ስለሆነ ነው። ይሄውም የሚሰጣችሁ የመጀመሪያውን 6000 ለ7 ቀን ነው። 6000 ደግሞ እንዴት ይሰጠናል የሚለውን ስንመለከት እንደምታዩት እኔ እዚህ ጋር 502 ሰዓት ተቀምጬ ይሄ እንዲሰጠኝ ያደረገበት ምክንያት 7 ቀኑን ስላለፍኩ ነው። ግን እናንተ ጋር የሚመጣው አዲስ ከሆናችሁ እዚህ ጋር የ1 እስከ 7 ቀን ያለው ነው የሚመጣላችሁ እና ስንት ይሰጣችኋል የሚለውን ስንመለከት ደግሞ 2 ሰዓት ተቀምጣችሁ 5000 ይሰጣችኋል። 5000 ከዛ 1 ሰዓት ጨምሩ ደግሞ 1000 ይሰጣችኋል ጭማሪ። በአጠቃላይ ስንት ሆነ ማለት ነው? 6000 በአንድ ቀን ትቀበላላችሁ ማለት ነው። ኦኬ፣
ለምሳሌ እኔ አሁን ይሄንን ሉክ አድርጎብኛል። እናንተ ጋር ሉክ አያደርግባችሁም። እኔ ግን ሉክ ያደርግብኝ ለምንድን ነው? ማይክ ሚውት አድርጌ ስለ ቀጣይ ነው። ቀጣይ ሉክ አድርግብኝ። ግን ሉክ አድርገባችሁ ማለት አይሰጣችሁም ማለት አይደለም። ለምሳሌ እኔ አሁን ይሄንን እንደጨረስኩኝ ይቀበላለሁ። ግን ሉክ የሚለው ይሄ አይነሳም ማለት ነው። ግን ሉክ ካደረገባችሁ አትቀበሉም ማለት አይደለም። ተቀምጣችሁ 3 ሰዓቱን እንደጨረሳችሁ ክሌም ማድረግ ትችላላችሁ ማለት ነው። ሉክ የሚለው ምልክት ቢመጣም እዚህ ጋር ታስካችሁን በዚህ መልኩ ትሰራላችሁ ማለት ነው። እና ብዙ ሰው ደግሞ እዚህ ጋር የሚጠይቀኝ አሻራ ይሰጣል ወይስ አይሰጥም፣ አለ ወይስ የለም የሚለውን እዚህ ጋር ይጠይቀኛል። አሻራ እዚህ ጋር ሳትሰጡ መስራት ትችላላችሁ። አሻራ ሳትሰጡ ታስክ መስራት ትችላላችሁ። ግን አሻራ እዚህ ጋር ለሴኩሪቲ ነው። ገባችሁ? ለምሳሌ አካውንታችሁ ቢጠፋ ወይ ደግሞ የሆነ ሰዓት ቢጠይቃችሁ፣ ለምሳሌ ፊት ምናምን ስለማይታይ ቮይስ ብቻ ስለሆነ የሆነ ሰዓት ሊጠይቃችሁ ይችላል። የሆነ ነገር ካገኘባችሁ አጠራጣሪ ነገር ሊጠይቃችሁ ይችላል አሻራ። እና አሻራ የምትሰጡት እዚህ ጋር ነው፣ ሴቲንግ የሚለው ውስጥ አንድ ጊዜ ትገባላችሁ። ከዛ ሴቲንግ ውስጥ እንደገባችሁ አካውንት ማናጅን የሚላለ አንድ ጊዜ ስትነኩት ከዛ እዚህ ጋር ሴኩሪቲ ፎን ናምበር ባይንድ ይላችኋል። ይሄን ባታደርጉትም ችግር የለም። እዚህ ጋር ደግሞ ሴኩሪቲ ፓስወርድ የሚላለ እዚህ ጋር ለምሳሌ እኔ ቼንጅ ነው የሚለው፣ የእናንተ ደግሞ እንደዛ አይልም። ግን እዚህ ስትነኩት አንድ ጊዜ ሴኩሪቲ ፓስወርድ የሚለውን ፌስ አውተንቲኬሽን ስጡ ይላችኋል መጀመሪያ። ይሄን አሁን ይሄ ፌስ አውተንቲኬሽኑን ስላለፍኩ ነው። ኦኬ። ከዛ ካለፋችሁ በኋላ ፓስወርድ ሙሉ ይላችኋል። እንዳልኳችሁ ፓስወርድ እንዲያመጣላችሁ መጀመሪያ ፌስ አውተንቲኬሽን ሙሉ ይላችኋል። እና እዚህ ጋር ደግሞ የምትሞሉት ፓስወርድ የማትረሱት ፓስወርድ መሆን አለበት። ለምሳሌ እኔ አሁን ስለሞላው እዚህ ጋር መቀየር ትፈልጋለህ እንዲህ ምናምን ብሎ ነው የሚያመጣልኝ፣ ማለት እኔ ስለሞላው ማለት ነው። እና አሻራ በዚህ መልኩ ነው። እና አሻራ ሳትሰጡ ታስክ መስራት ትችላላችሁ። ግን የሆነ ቦታ ላይ ሊጠይቃችሁ ይችላል። አካውንታችሁ ቢጠፋ እና ለሌላም ነገር ይጠቅማችኋል ማለት ነው። እና አሻራ ስጡ ብላችኋል። እና ይህን አፕሊኬሽን የምላችሁ እኔ ካልሰራችሁበት አታውርዱት። ኦኬ። ምክንያቱም መስራት ይፈልጋል፣ ስራ ይፈልጋል አፕሊኬሽኑ። እና እኛ ጋር መስራት ከፈለጋችሁ አይዲን እላይ ጋር እንደምታዩት ነው። አይዲን አስቀምጨዋለሁ፣ ወይም 11 27 1 32 በሚለው አይዲ እኛን ማግኘት ትችላላችሁ። እና ደግሞ ሊንኩን ከፈለጋችሁ እዛ እታች ዲስክሪፕሽን ቦክስ ላይ የኤጀንት ከፈለጋችሁ የኤጀንት ሊንክ፣ ሆስት ከፈለጋችሁ የሆስት ሊንክ አስቀምጫለሁ። ኦኬ። ደግሞ እዛ አልሰራም ካላችሁ የቴሌግራም ሊንኬን አስቀምጫለሁ እዛ ላይ። በቴሌግራም ሊንኩ ገብታችሁ ሊንኩን ታገኙታላችሁ ማለት ነው። እና እዚህ ጋር ደግሞ ማጠቃለያ አንዳንድ ነገር ስለ ሀለ ላይቭ ስላችሁ ሀለ ላይቭ ከሌላው በምን ይለያል የሚለውን ስናል፣ ሀለ ላይቭ የሚለይበት ምክንያት እንዳልኳችሁ ላይቭ ስትሪም አፕሊኬሽን አይደለም፣ ቮይስ ብቻ ነው እዚህ ጋር የምትሰሩት። ኦኬ። እና እስኪ እዚህ ጋር ከሌላው በምን ይለያል? ለምሳሌ ቦሎአፕ ምናምን የሚባሉት ሌሎች አፕሊኬሽን አሉ። ለምሳሌ ቦሎአፕ ላይ ኤጀንሲ ኮሚሽን፣ ሰብ ኤጀንሲ ኮሚሽን የሚባለው አይቀጥልም። ይኸውም ለምሳሌ እኔ አንድ ሰው ኤጀንት ባደርግ ከሱ ብቻ ነው ኮሚሽን የማገኘው። ኦኬ። ሌላ አፕሊኬሽን ላይ ግን ወይም እዚህ ላይ ግን ቼኑ ረዥም ነው፣ ኔትወርኩ ረዥም ነው። ለምሳሌ እንደውም እንዳባባል የልጅ ልጅ ምናምን ነገር ይባላል። በቃ እንደዛ ነው። ይሄ ይቀጥላል፣ ቼኑ ረዥም ነው። አንድ ጊዜ ኔትወርካችሁን ዘርግታችሁ በቃ ማረፍ ብቻ ነው እናንተ መጀመሪያ ላይ ነው ቻሌንጁ ማለት ነው። እና ስለዚህ ይህንን አፕን አውርዱት፣ ስሩበት እላችኋለሁ ማለት ነው። እና አብራችሁ ደግሞ እኛ ጋር መስራት ከፈለጋችሁ ላይ ያስቀመጥኩት የቴሌግራም አለ፣ በዛ አናግሩኝ። እና አይዲንም እንደምታዩት አስቀምጫለሁ፣ አናግሩኝ። ሀለ ላይቭ በዚህ መልኩ ይህንን ይመስላል ማለት ነው። ግን እዚህ ጋር ደግሞ አንድ ልነግራችሁ የምፈልገው ነገር ኢንቪቴሽን አለ ወይ ብሎ ይጠይቁኛል ብዙ። ኢንቪቴሽን አለ? አዎ አለ። ኢንቪቴሽን ከጋበዛችሁ ይከፍላችኋል። ግን እነሱ ምን ሲያደርጉ ነው የሚከፍላችሁ የሚለው ነገር ነው እዚህ ጋር መመልከት ያለባችሁ። ለምሳሌ አንድ ጊዜ ስገቡ ኢንቪቴሽን የምትለው ላይ አንድ ጊዜ ስገቡ ዝርዝር ያመጣላችኋል። ኢንቫይት ያደረጋችሁን ልጅ ምን ቢያደርግ ነው የሚከፍለኝ የሚለውን ያመጣላችኋል። ኦኬ። እዚህ ጋር ኔትወርክ አላስገባም ስላለ ኦኬ። እዚህ ጋር እንደምታዩት ኢንቫይት ያደረጋችሁን ልጅ እንዴት ነው የሚከፍላችሁ፣ እንዴት ነው የሚያሰጣችሁ ለእናንተ ፖይንት ሲል
ለምሳሌ እዚህ ጋር ፖይንት እና ኮይን ነው የሚባለው። ፖይንት ማለት ዊዝድሮ የሚደረገው ነው ወደ ብር የሚቀየረው። እና እዚህ ጋር እንዴት ነው የሚያሰጣችሁ የሚለውን ስንመለከት እዚህ ጋር በጌሙ ላይ ያጠፋችሁት ኮይን እዚህ ጋር ሬት አለ። ለምሳሌ የምታዩት ሬት አለ በ0.1 በ0.2 በ0.3 እስከ 0.5 ድረስ ሬት አለ። በዚህ ተባዝቶ ይሰጣችኋል ማለት ነው የእናንተ ፖይንት። ነገር ግን እዚህ ላይ ለእናንተ ለማሰጠት ከ10 ሚሊዮን ነው የሚጀምረው። እዚህ ጋር እንደምታዩት ከ10 ሚሊዮን ፕሮግረስ ኔክስት ሌቭል እኔ ጋር እንደምታዩት ኔክስት ሌቭል 0 ስለሆንኩ 10 ሚሊዮን እና ከዛ በላይ ያስፈልጋል ይለኛል። እና ለምሳሌ ምንድን ነው የሚለው ሩልን ደግሞ ስንመለከት አንድ ጊዜ ሩል ውስጥ የምትለው ውስጥ እንገባ እንደዚህ ያመጣልኛል። ያው ይሄን ባጭሩ ነው የምንመለከተው። ሌላ ጊዜ በሰፊ ቪዲዮ ሰራላችኋለሁ። ነገር ግን በ30 ቀን ይላችኋል። በ30 ቀን በጌሙ ላይ ያዋላችሁት ያጠፋችሁት ኮይን ተሰባስቦ ከ0 እስከ 10 ሚሊዮን ከሆነ ከ0 እስከ 10 ሚሊዮን እዚህ ጋር እንደምታየው ከሆነ 10% ተባዝቶ ኮሚሽን ይሰጣቸዋል። ያጠፋቸው ኮይን ደግሞ በ10 ሚሊዮን እስከ 100 ሚሊዮን የጋበዛቸዋቸው ልጅ ያጠፉት ከ10 ሚሊዮን እስከ 100 ሚሊዮን ከሆነ በ0.2 ተባዝቶ ይሰጣቸዋል። ከ100 ሚሊዮን እስከ 400 ሚሊዮን ከሆነ ደግሞ በ0.30 ተባዝቶ ይሰጣቸዋል። እስከ 0.50 ድረስ ኮሚሽን ሬት ተባዝቶ ይሰጣቸዋል። እዚህ ጋር ደግሞ እስከ 100 ሚሊዮን ድረስ ማክሲመም ኮይን ካጠፉ ይላቸዋል ወይም ካዋሉ። ግን እዚህ ጋር ልታውቁልኝ የምፈልጉት ነገር ለምሳሌ እናንተ አንድ ሰው ኢንቫይት ካረጋችሁ ኮሚሽን የምታገኙት ኢንቫይት ካረጋችሁትም ልጅ እሱም ደግሞ ካረገው ልጅ ነው የምታገኙት። ይሄ ማለት ኢማጂን አድርጉት ኢንቫይቴሽን ራሱ ሁለት ትውልድ ሄደ ማለት ነው። ሁለት ትውልድ ድረስ ኢንቫይቴሽን ራሱ ይቀጥላል ማለት ነው። ኦኬ እዚህ ጋር ኢንቫይቴሽንን ባጭሩ ካየን እና ደግሞ አንድ የመጨረሻ ቲፕ ስሰጣችሁ እንዴት ነው እስኪ ኤጀንቶች እዚህ ጋር ባጭሩ እንዴት ነው ሆስት የምናደርገው እንዴት ነው ኤጀንት የምናደርገው የሚለውን ስትመለከት ኤጀንት የሚል ምልክት አለ። እዚህ ጋር አንድ ጊዜ ትገባላችሁ። ለምሳሌ እናንተ አፕሊኬሽንን አውርዳችሁ ገና ኤጀንት ካልተመዘገበላችሁ የሚመጣላችሁ ኤጀንት ማይ ኤጀንሲ የሚለው ላይ ስገቡ የሚመጣላችሁ ኤጀንት እንድትሞሉ ነው። ሆስት ላይ ስገቡ እዛ ላይ ቁጥር እንድትሞሉ ነው የሚጠይቃችሁ እና የእኛን ቁጥር ሞልታችሁ መቀላቀል ትችላላችሁ። ለምሳሌ የእኛ ቁጥር 11 27 1 32 የሚለውን እዛ ላይ ሞልታችሁ የእኛ ፋሚሊ መሆን ትችላላችሁ ማለት ነው። ግን እዚህ ጋር ኤጀንቶች እንዴት ነው ሆስት የምናደርገው እንዴት ነው ኤጀንት የምናደርገው የሚለውን ስንመለከት እዚህ ጋር ሆስት ማድረግ ከፈለግን አንድ ጊዜ ይችን ኢንቫይት ውስጥ የምትለውን እንነካታለን። ከዛ እዚህ ጋር ከፈለግን በአይዲ ከፈለግን በሊንክ ኢንቫይት ማድረግ እንችላለን። ግን በአይዲ እንዴት ነው ኢንቫይት ማድረግ የምንችለው? በአይዲ እንዴት ነው ኢንቫይት ማድረግ የምንችለው ስንል አንድ ጊዜ ኢንቫይትን እዚህ ጋር እናስገባና ሆስት ማድረግ የፈለግነው ልጅ ማለት ነው። ከዛ እናስገባና ቼክ እንለዋለን። ከዛ እሱ ጋር ይሄድለታል አግሪ ብሎ በእናንተ ስር ይሆናል ማለት ነው። ግን በሊንክ ትችላላችሁ። እንዴት ነው በሊንክ የምታደርጉት ስላችሁ ይህን ኮፒ አድርጋችሁ ባጭሩ ሆስት ማድረግ የፈለጋችሁት ልጅ ትልኮታላችሁ። ከዛ እንደላካችሁለት ቀጥታ አፑን ያወርድበታል በዛ ሊንክ። ግን እዚህ ጋር ጥቅሙ መሰላችሁ ኢንቫይት ውስጥ የሚለው አንደኛ አፕሊኬሽን ያወርዳል፣ ሁለተኛ ደግሞ በእናንተ ስር ቀጥታ ይገባል። እናንተ ገብታችሁ ሌላ መዝገብ ምናምን አይጠበቅባችሁም። እንደላካችሁለት በዚህ እንደገባ ቀጥታ የእናንተ ሆስት ይሆናል። በዚህ መልኩ ሆስት ታደርጋላችሁ። አንድ ሰው ደግሞ እንዴት ኤጀንት ታደርጋላችሁ የሚለውን ስንመለከት እሱም ቀላል ነው። ኢንቫይት ኤጀንሲ የሚል አለ። አንድ ጊዜ ይሄንን እንጫነዋለን። ከዛ ኮፒ እናደርገዋለን። እዚህ ጋር ሊንኩን አንድ ጊዜ ስንጫነው እዚህ ጋር ኮፒ አድርጎልናል። ኦልሬዲ ጎይት እንለዋለን። ኮፒ አድርጎልናል። ከፈለግን ሄደን በቴሌግራም ሳንቲም በዋትስአፕ ሊሆን ይችላል በዛ ሊንኩን ልከንለት ሆስት ኢንቫይትም ከፈለግን ኤጀንሲም ከፈለግን እናደርገዋለን ማለት ነው። እዚህ ጋር ባጭሩ ይሄ ሆስት ለማድረግ ነው። ይሄ ደግሞ ኤጀንሲ ለማድረግ የሚጠቅመን ሊንክ ነው ማለት ነው። እና የዛሬው ቪዲዮአችን ይህን ይመስላል። ያው ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉኝ እላችኋለሁ። እኛ ጋር ደግሞ አብራችሁ መስራት ከፈለጋችሁ ያስቀመጥኩት አይዲ አለ። እታች ደግሞ ሊንኩን አስቀምጫለሁ ዲስክሪፕሽን ላይ የሃላ ላይ ሊንኩን እና አብራችሁንም መስራት ከፈለጋችሁ ለሚሰራ ሰው ብቻ አይዲን አስቀምጫለሁ ማለት ነው። እዚህ ጋር እንዳልኳችሁ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንመለስ ስዩ